ብሮከሮች አይምሮአችንን የሚጠልፉበት ሚስጥር MT4 MT5 አፕሊኬሽኖች ለምን እንደ ካዚኖ ተሰሩ? እስቲ አንድ ነገር ልጠይቃችሁ። የMT4 ወይም MT5 አፕሊኬሽን ስልካችሁ ላይ ስትከፍቱ ቻርቱን ወይም ካንድልስቲኩን ከማየታችሁ በፊት አይናችሁ የሚሮጠው የትኛው ገጽ ወይም የገጹ ክፍል ላይ ነው? ወደ ትሬድ ገጽ ሄዳችሁ ያቺን የሚንቀሳቀስ የሰማያዊ ወይም ቀይ የዶላር ቁጥር ለማየት አይደለም? ያቺ ቁጥር ሰማያዊ ስትሆን ልባችሁ በደስታ ይዘላል። ቀይ ስትሆን ደግሞ ሆዳችሁን ይቆርጣችኋል። ማታ ከእንቅልፋችሁ እየነቃችሁ ያንን ስክሪን ታያላችሁ። ግን አንድ ነገር አስባችሁ ታውቃላችሁ? ይህ አፕሊኬሽን ለምንድን ነው እንዲህ አይነት ሱስ ወይም አዲክሽን የሚፈጥረው? ብሮከሮች የMT4ን ስክሪን ሲያዘጋጁ ዝም ብለው ያደረጉት ይመስላችኋል? በፍጹም አይደለም። ከዚህ ጀርባ የሰውን ልጅ አእምሮ ወይም ብሬን ዋይሪንግ ልክ እንደ ካዚኖ ቁማርተኛ ወይም ጋምብለር ጠልፎ የሚያስቀር እጅግ አደገኛ የስነ ልቦና ንድፍ ወይም ሳይኮሎጂካል ዲዛይን አለ። ዛሬ አፕሊኬሽኑ ራሱ እንዴት ኪሳራ ውስጥ እንደሚከታችሁና አእምሯችሁን ከዚህ የካዚኖ ወጥመድ እንዴት ነፃ እንደምታወጡት በጥልቅ ኒውሮሳይንስ እንፈትሻለን። መጀመሪያ ቀለማትን እንይ። በMT4 ላይ ኪሳራ ሲኖር ቀይ ይሆናል። በኒውሮሳይንስ ቀይ ቀለም በሰው ልጅ አእምሮ ውስጥ አደጋ፣ ደምና ማስጠንቀቂያ ወይም ትሬት ኤንድ ዴንጀር ተብሎ ነው ፕሮግራም የተደረገው። አሚግዳላ ወይም የፍርሃት ማዕከላችሁ ቀይ ቀለም ሲያይ ወዲያውኑ ኮርቲሶል የተባለ የጭንቀት ኬሚካል ይረጫል። ያ ቀይ ቁጥር ሲርገበገብ ወይም ብሊንክ ሲያደርግ አእምሯችሁ እርምጃ ውሰድ፣ ቶሎ አጥፋው ብሎ ይጮህባችኋል። ለዚህ ነው ኪሳራን በስርዓት ከመቀበል ይልቅ ፓኒክ አድርጋችሁ ትሬዱን የምትዘጉት ወይም ስቶፕ ሎስን የምታጠፉት። በተቃራኒው ትርፍ ሲኖር ሰማያዊ ወይም አረንጓዴ ይሆናል። ይህ ቀለም ደግሞ ዶፓሚን ይረጫል፣ አእምሯችሁን ያረከዋል። ግን ማርኬቱ ትንሽ ወደ ኋላ ተመልሶ አረንጓዴው ወደ ቀይ ሲቀየር ያ ዶፓሚን በድንገት ስለሚቋረጥ አረ ያገኘዋትንም እንዳላጣ ብላችሁ በትንሽ ትርፍ እንድትዘጉ ያደርጋችኋል። ቀለማቱ ብቻቸውን ውሳኔዎቻችሁን ጠልፈውታል። ካዚኖ ውስጥ ያሉት የቁማር ማሽኖች ወይም ስሎት ማሽንስ ለምን ሱስ ያስይዛሉ የሚለውን እንመልከት። ምክንያቱም ቫሪያብል ሬዋርድ ስኬጁል ወይም ተለዋዋጭ የሽልማት ጊዜ ስለሚጠቀሙ ነው። ቁማርተኛው ማሽኑን ሲጎትት መቼ ነው እንደሚያሸንፍ አያውቁም። አንዴ ያሸንፋል፣ አንዴ ይሸነፋል። ይህ አለማወቅ አእምሯችንን በዶፓሚን አሳብዶ ያስባል። MT4 ለአፕሊኬሽንም ልክ እንደዚሁ ነው የተሰራው። ባይ የሚለውን ቁልፍ ስትጫኑ ውጤቱን አታውቁትም። የዶላር ቁጥሩ ወደ ላይና ወደ ታች ሲርገበገብ የእናንተ አእምሮ ማርኬት እየተነተነ ሳይሆን ልክ እንደ ቁማርተኛ የካዚኖ ማሽኑ ምን እንደሚሰጠው እየጠበቀ ነው። ብሮከሮች ይህንን ያውቃሉ። ስክሪኑ ላይ እንድታፈጡና ብዙ ትሬድ እንድታደርጉ ወይም ኦቨር ትሬድ ብታደርጉላቸው ለነሱ ጥሩ ጥቅምን ያገኛሉ። ምክንያቱም እናንተ በገባችሁና በወጣችሁ ቁጥር እነሱ ኮሚሽናቸውን ወይም ስፕሪድ ይቆጣሉ ማለት ነው። እናንተ ስትጠመዱ እነሱ ይበለጽጋሉ። ወዳጆቼ አያችሁ አይደል? እናንተ እየተዋጋችሁ ያላችሁት ከገዛ ራሳችሁ ዕውቀት ጋር ብቻ አይደለም። እናንተ እየተዋጋችሁ ያላችሁት አእምሯችሁን ሱስ ለመያዝ ከተሰራ ቢሊዮን ዶላር ሲስተም ጋር ነው። MT4ን ከፍታችሁ ዶላሩን እያያችሁ ትሬድ እስከምታደርጉ ድረስ እናንተ ትሬደር ሳትሆኑ የብሮከሩ የካዚኖ ተጫዋች ወይም ጋምብለር ናችሁ። ይህንን የፒኤንኤል ወይም የገንዘብ እውርነት ሰብራችሁ ቻርቱን ብቻ በማየት ስሜት አልባ ኢሞሽን ለስ የሆነ ፕሮፌሽናል ትሬደር መሆን ከፈለጋችሁ የአንድ ወር ነፃ የሆነ የትሬዲንግ ሳይኮሎጂ ማስተር ክላስ ኮርሳችን መቀላቀል ትችላላችሁ። ብሮከሮች ያዘጋጁልን ሌላው ትልቅ ወጥመድ ዋን ክሊክ ትሬዲንግ ነው። በአንድ ጊዜ መጫን ትሬድ እንድትገቡ ያደርጋችኋል። ለምን ካልን ምክንያቱም አእምሯችሁ የሎጂክ ክፍላችሁ ቆይ ሪስኩ ስንት ነው፣ ስቶፕ ሎስ የት ደረሰ፣ የቱ ጋር ማድረግ አለብኝ ብሎ ለማሰብ ጊዜ እንዲያጣ ነው። በንዴት ሪቨንጅ ውስጥ ስትሆኑ ወይም በጉጉት ፎሞ ውስጥ ስትሆኑ ብሮከሩ እንዳታስቡ አሁኑኑ ግቡ ብሎ መንገዱን አቅልሎላችኋል። ይህ ፍጥነት ለእናንተ ጥቅም ሳይሆን አሚግዳላችሁ ወይም ስሜታችሁ ፈጥኖ ገደል እንዲከታችሁ የተሰራ አቋራጭ ጎዳና ነው። እንግዲህ ከዚህ ማትሪክስ እና የካዚኖ ወጥመድ እንዴት እንወጣለን? ትልቁ ጥያቄ ይሄ ነው። የመጀመሪያው ቀለሙን አጥፉት። MT4 ወይም MT5 ላይ ገብታችሁ የቻርቱን ወይም የካንድልስቲኩን ቀለማት ቀይና አረንጓዴ መሆናቸውን አጥፉ። ጥቁርና ነጭ አሊያም ደግሞ ሰማያዊና ግራጫ አድርጉት። አእምሯችሁ ቀለማቱን አይቶ ስሜት ውስጥ እንዳይገባ አድርጉት። ሁለተኛው ፒኤንኤል መደበቅ ነው። ትሬድ ከገባችሁ በኋላ የMT4 አፕሊኬሽናችሁን ዝጉት። የዶላሩን መሮጥ አትዩ። የምታዩት ትሬዲንግ ቪው ላይ ቻርቱን ወይም ፕራይስ አክሽኑን ብቻ መሆን አለበት። የዶላር መጠን ሎጂክን ያጠፋልና።
ሶስተኛው ዋን ክሊክ ትሬዲንግ የሚለውን ሁነትም አጥፉት። ትሬድ ስትገቡ ሁልጊዜ ሪስካችሁን አስልታችሁ ስቶፕ ሎስ አስገብታችሁ ቲፒ አስቀምጣችሁ እንጂ በችኮላ በአንድ ክሊክ በፍጹም አትግቡ። እንደ አጠቃላይ ሁሌም ማስታወስ ያለባችሁ ብሮከሮች እናንተን እንድታተርፉ ላይፈልጉ ይችላሉ። እናንተ ብዙ ጊዜ ትሬድ እንድታደርጉ ወይም ቮሊዩም ነው የነሱ ዋነኛ ዓላማ። አፕሊኬሽኑ የተሰራው ስሜታችሁን ለማውጣት ነው። እናንተ ግን ሮቦት መሆን አለባችሁ። እንደ ማጠቃለያ እስቲ ኮሜንት ላይ እውነቱን ንገሩ። ማታ ከእንቅልፋችሁ እየነቃችሁ የኤምቲ4 ሰማያዊና ቀይ ቁጥር ታያላችሁ። ዶላሩ ሲሮጥ ስታዩስ ልባችሁ በፍርሃት ወይም በደስታ ይመታል? ከዛሬ ጀምሮ የካዚኖ ተጫዋች መሆናችሁን አቁሙ በማለት ይህንን ቪዲዮ ለማጠናቀቅ ወደድኩ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። የአንድ ወር ነፃ የትሬዲንግ ሳይኮሎጂ ስልጠናችንን ለመመዝገብም ሆነ ነጋድራሱ የተሰኘውን አዲሱን የትሬዲንግ ሳይኮሎጂ አማርኛ መጽሐፌን ለማግኘት ከፈለጋችሁ ባዮ ላይ ባለው ሊንክ ልታገኙት ትችላላችሁ። በያላችሁበት ሰላማችሁ ይብዛ።